ጉጉት ለመጀመሪያ ጊዜ ትምህርት ያስተማርኩት በኒውዮርክ ከተማ ውስጥ በሚገኘው 125ኛ መንገድ ወወክማ ነበር። ነገር ግን ክፍል ውስጥ የነበሩት ተማሪዎች 10 እንኳን አይሞሉም ነበር። እነዚህ ተማሪዎች ውስጥ አንዱ ለብሔራዊ ካሽ ሬጂስተር ኩባንያ እንደሚሰራና ከከተማ ውስጥ ተወልዶ እንዳደገ የሚናገረው ነገር ግን ከበፊቱ የመኸር ወቅት የገጠር ቤት ገዛ። ቤቱን ሰርቶ ቢያጠናቀቅም ጓሮ ሆኖ ሳር አልነበረውም። በሰማያዊ ሳር የተሸፈነ ሜዳ እንደሚፈልግ ነበር የሚናገረው። ይህ ሰው በበጋ ወቅት የኬሪ እንጨት አቃጠለና ሳር እንዳያድግ የፈለገበት ቦታ ላይ አመዱን አርከፈከፈ። በወቅቱ ሰማያዊውን ሳር ለማግኘት ዘር ለመዝራት እንዳለብኝ ተሰምቶኝ ነው፣ ግን አያስፈልግም ነበር። ይልቅ አመዱን በመኸር ላይ መርከፍከፍ ለጸደይ ወራት ወቅት ሰማያዊና ሳር መጠበቅ ነበር የሚያስፈልገው አለኝ። እኔም ከልቤ ተገርሜ ይህ የምትለው እውነት ከሆነ ሳይንቲስቶች ለስንት ምሁር ዓመታት የደከሙበትን አንተ አገኘኸው ማለት ነው? የሞቱትን ነገር ትጠቅማለህ? ያው ነው መምጣት እንደምትችል አሳይተሃል። ግን ይሄ ሊሆን የሚችል ነገር ችግር ነው። ምናልባት አንተ ሳታቆይ ሰማያዊ ሳር ዘር ፈንጥቆ ይሆናል ወይስ ማደግ ጀምሮ ይሆናል። አንድ እርግጠኛ የምትሆንበት ነገር ግን ሰማያዊ ሳር ለሄኬሪ እንጨት ብቻ አይበቅልም። እኔ አሁን ባልኩት ነገር በጣም እርግጠኛ ከመሆን እየተነሳ ረጋብዬና በመተማመን ስሜት ነበር የተናገርኩት። ሰውየው ግን ስሜታዊ ሆኖ ተከራከረኝ። አይደለም ሚስተር ካርኒ፣ የምናገረውን አውቃለሁ፣ አሳክቻለሁ ነው የምልህ እኮ። በዚህ መልኩ በስሜት የመነሳሳትና የመነቃቃት ንግግሩን ቀጠለ። ሲጨርስም ለተማሪው ለመሆኑ ስንቶቻችሁ ናችሁ ይህ የክፍላችሁ ተማሪ አደርጋለሁ የሚለውን ማድረግ እንደሚችል የምታምኑበት ሲል ጠየቀ። በጣም በገረመኝ መልኩ ሁሉም ተማሪ እጁን አውጥቶ ድጋፉን አሳየ። ለምን እንዳምኑ ስጠይቅ የሁሉም ምላሽ በጣም እርግጠኛ ነኝ፣ በጣም የተነሳሳና የተነቃቃ ስለሚመስል ነው አለኝ። ጉጉት አሁን እንደምትመለከተው ብልህ የሆኑ የቢዝነስ ሰዎች መሰረታዊ የሳይንሳዊ ህጋትን ችላ እንዳይሉ ካደረጋቸው አንዱ ነው። እውነትም ትርጉሙ የሚሰጥ ነገር ቢናገር ደግሞ ምን ሊያደርግ እንደሚችል መገመት ይቻላል። ጉጉትን በተመለከተ ቁም ነገሩ የሚከተለውን ይመስላል። ከሰው ሰው ይዛመታል፣ ሰዎች አጻፋ እንዲመልስሉም ያደርጋሉ። ይህ ሰው በክፍል ውስጥ በቦርድ መሰብሰቢያ አዳራሽ ውስጥም ሆነ የዘመቻ ወቅት ሊሆን የሚችል ነገር ነው። ቀድሞውኑ በያዝነው ፕሮጀክት እኛን ራሳችንን ካላመንበት ሌላ ማንንም ሊያሳምኑ አይችልም። በአንድ ኩባንያ መሪዎች ቀድሞ ራሳቸውን ኩባንያውን ስለሚከተለው አቅጣጫ በስሜትና በጉጉት የሚጠብቁት ከሆነ የኩባንያው ደንበኛም ሆነ ለተቀጣሪዎች ጉጉት እንዲኖራቸው መጠበቅ ጅልነት ነው የሚሆነው። አንድ ሰው የምናቀርበት የፕሮጀክት ሀሳብ እንደሚያሳምን በጉጉት እንዲቀርብለት በማድረግ በቅድሚያ እኛም ራሳችን አምነንበትና ጓጉተን ልንቀርብ የሚገባን ጉጉትና እምነታችን ደግሞ ማሳየት ይገባል። ጉጉትን በተመለከተ ብዙ ጊዜ ከማለታችን በፊት አንዳንድ ነገሮችን በአሁኑ እናጥራ። በተለይም በዚህ ረገድ ለረጅም ጊዜ የቆዩና አንዳንድ የተሳሳቱ እምነቶችን ማጥፋት ያስፈልጋል። ጮኮ መናገር ስሜትን አያመለክትም። ጠረጴዛ መደብደብም እንደዚሁ። እምር ማለትም መንጎራደድም ያዙ ልቀቁኝ ማለትም ወይም መፎከርም ወዘተ እነዚህ ሁሉ አይመለከትም። ይህን ማድረግ ከልብ እንዳልሆነ ሌሎቻችን ስለሚያውቁት አጉል ይህን ባናቃጠል ይሻላል። ጉጉት በውስጣችን ሊመነጭ ይገባል። ይህ ጽንሰ ሀሳብ እጅግ ጠቃሚ ከመሆኑም ዳግም ብናስቀምጠው መልካም ነው። ጉጉት በውስጣችን ሲመሰጭ ይገባል። በሌሎች ለማሳየትና ሌሎችን የመማረክ ብለን የምናደርገው ነገር ጋር ፈጽሞ አይነጻጸርም። በእርግጥ አንድ የማይከዳቅ አለ። እየተጠናከረ የሚመጣ የአካል እንቅስቃሴና ጎላ ያለ ድምፅ አንዳንድ ጊዜ በውስጥ የመነጨ ጉጉት ማሳያ ናቸው። ይሁን እንጂ ሁሌ አይደለም። አመራርና ሀቀኝነት ከታማኝነት ይመነጫል ይላሉ ራይስታት የተባሉት አናፕል ዲቫይስ ሊቀመንበር በመሆን እንደ መሪ ሊታመንና እኛም ተአማኒ ሆነን ልናቀርብ ግድ ይለናል። ቃላታችንን መጠበቅ አለብን። ታሪክ በእውነተኛው ጉጉታቸውን የሚያውቋቸው ትልልቅ ሰዎች እኒህ መሰረታዊ ሀቅ የተረዱ ናቸው። በ1950ዎቹ ውስጥ ጆናስ ሶክ ናፖሊን ክትባት መድኃኒት ለመፍጠር ጓጉቶ ነበር። አዎን ነበር። ለአመታት ይህን ያህል እውን በማድረግ ታግሏል። በቤተ ሙከራ ውስጥ ያለማቋረጥ ያደረጋቸው የነበሩት የክለሳ ጊዜያት ባዩት ሁሉ ስለ ምርምሩ ጉዳይ ሲያጣራ አይኖቹ እንዴት በተለየ መልኩ ብርሃን እንደሚፈነጥቅባቸው ያረዳል። ሶክ በዚህ የተነሳ ለሁለት ትውልድ ያህል ሳይንቲስቶቹ ጥሩ መነሳሳትን ፈጥረዋል። ጉጉትን በአዎንታዊ መንገድ ያሳየ እንጂ ሶክ አጉል አይፎርም። አይገርምም። ይህን ካደረገ በኋላ ፊቱን በኤድስ ክትባት ለማግኘት ነበር ያዞረው። ኒል አምስተምር በ1969 ጨረቃን እስከመርገጥ በሶክ ደረጃ ላይ እውነተኛ ጉጉት ነበረው። በሃሆ አነጋገር ዘይቤው ይህ ለሰው ልጅ በእውነት ትልቅ መርታ ነበር ብሎ ሲናገር እንኳን ጓጉቶ ያስታውሳል። አርምስቲንግ ወደ ጠፈር
በራሪው አፖሎ በመግባቱ ቀድሞ አልፎከረም። ይልቅ በጥልቅ ሀሳባቸው በተናገራቸው ቃላት ውስጥ ጉጉት ታምቋል። በሌላ በኩል በ1999 ጄኔራል ፎርሞን ሾዋርዶርት የአሜሪካን ጦር ታሪክ ፈጽሞ በማይዘነጋው የባህረ ሰላጤ ጦርነት ላይ ሲሰማራ ግዴለሽነት ታይቶበት ነበር እንዴ? አረ በፍጹም ወታደሮች በተሰማሩበት ግዳጅ እንደሚያምን በማሳየት መጮህ አላስፈለገውም። በወቅቱ በታዋቂው ሲኤንኤን ቴሌቪዥን ጣቢያ ላይ የተላለፈው የ5 ሴኮንድ ክሊፕ ለማየት መፍረድ ይቻላል። በታሪክ ጉጉት አላቸው ብለን የምንጠቅሳቸው አንዳቸውን ብንመለከት መጮህ ወይንም የታይታ ስራ መስራት የማይወዱ እንደነበረ እንረዳለን። ግን እንዲያውም ሆኖ ስለ ራሳቸውና ለተሰማሩበት ግዳጅ ያላቸውን ታማኝነት ዓለም አይጠራጠረውም። እውነተኛ ጉጉት ከሁለቱ ነገሮች ይውጣጣል። አንዱ የማያውቅ ፍላጎት፣ ሌላኛው ደግሞ የማረጋገጫ ስለ አንድ የምንፈልገው ነገር ጥሩ ስሜት ገዝተን ለመቀጣጠል ልንፈጽመው እንደምንችል እንተማመናለን። እውነተኛ ጉጉት ከዚህ የበሰለ ነገር አይጠይቅም። ስለ አንዳንድ ፕሮጀክት ኩባንያዎች የሌላ ውጥኖችን በሌላ መልኩ ብናምንበት ጉጉታችን ምን ሊያቆመው በማይችል መልኩ ወደ ሌሎቻችን ጭምር የሚጋድ አይደለም። በጉጉት በውስጣችን ይኖርና ሌሎቻችንም እንዳለ ያውቁታል። ብዙም ሳንቆይ ጉጉት በእነሱ ውስጥም ይኖራሉ። የጉጉትን ያህል ማሳነስ ፈጽሞ አይቻልም ወደምንልበት ደረጃ ላይ ደርሰናል። በመሰረቱ ማንኛውም ትልቅና ሌሎችን በአጠገቡ የሚያልፉ ንቅናቄ የጉጉት ውጤትና ድል ነው ይላሉ ዶልፍ ዋልዶን ኤመርሰን ያሉት። በጉጉት እየተከናወኑ የተገኘ አንድም ነገር የለም። የአሜሪካ የሲቪል መብቶች ንቅናቄ በዚህ መልኩ ነበር የተከናወነው። ዛሬ በስኬት ሰቅተው የምናያቸው ትልቅ ኩባንያዎች ይህን መር በሚገባ ተጠቅመውበታል። ጉጉት ልክ እንደ ትልቅ ክህሎትና ጠንካራ ስራ ያህል ዋጋ አለው። በጣም ትልቅና የሚደነቅ አእምሮ ኑሯቸው ግን ውጤት ያላመጡ ብዙ ሰዎች እናውቃለን። በሌላ በኩል ደግሞ ተግተው ሰርተው ግን ምንም ጠብ የማይላቸው ብዙዎች አሉ። ይሁን እንጂ ጠንክረው ለሚሰሩ ስራቸው ለሚወዱና ጉጉትን የሚያሳዩ ሰዎች ትልቅ ቦታ የሚደርስበት እንደሆነ አይካድም። ዳል ካርቲን በአንድ ወቅት አንዱም በትልቅ ቢዝነስ ላይ የተሰማራ ወዳጅን የቢዝነሱ ስኬት ወይንም ውድቀትን የሚያመጹ ከሰራተኞች ጋር ስህተቶቻቸው አብልጦ የማያቸው ሰዎች እንዴት እንደሚመርጥ ጠየቀው። ካርጌ ወላጅ ምላሽ ለአንዳንዶቹ ሊያስገርም ይችላል። የሚያሳካላቸው የማይሳካላቸው ሰዎች መካከል ከክህሎቱና በማሰብ ችሎታ ባለው ፍጥነት በአብዛኛው ምን ያህል አይባልም አሊያም ሊጠቀስ የሚገባው አይደለም። ነገር ግን ፍሬድሪክስ ዲ ዊሊያምስ የተባለው የኒውዮርክ ማዕከላዊ ባቡር ሀዲድ ፕሬዝዳንት ግን ከዚህ ሰዎች በጣም ተቀራራቢ ክህሎት ኑሯቸው ቢገኙ ይበልጥ ጉጉት ያለው ነገር በስኬት የቀረበ ይመስላል። ሌላው ነገር በጉጉት ሳይኖረው ምርጥ ክህሎት ካለው ይልቅ ጉጉት ኑሮት ያነሰ ክህሎትና በጥልቀት የማሰብ ችሎታ ያለው ሰው ብዙውን ጊዜ ብልጫ ያገኛል። ዋኪ ፈተና ውስጥ ከሚታችባቸው ነገሮች መካከል ዋነኛው የአንድን ሰው ስሜት ተነሳሽነት ወይንም ጉጉት ፈጽሞ መሳካት አለመቻሉ ነው። ይህ ፈተና ከሁለት ትውልዶች በፊት ለመጀመሪያ ጊዜ ሊተዋወቅ በየአይነቱ የመጀመሪያና ልዩ ለመባል በቅቶ እንደነበር አይዘነጋም። አንድ የማይከር ነገር አለ። እሱም በማሰብ ክህሎት ትልቅ ዋጋ አለው። አንዳንድ ሰዎች እንደመታደሉ ነው ከሌሎች የተሻለ ሁኔታ ይህ ክህሎት ያላቸው በመሆኑ በርካታ ነገሮችን ከማድረግ ሁኔታዎችን ይበልጥ ያቀልላቸዋል። ነገር ግን ይህን ተሰጥኦ በጥሬው አለ ማለት በአጠቃላይ ምስሉ የሚያሳየው ግማሹን ብቻ ሳይሆን ቀሪውን ግማሽ ያህል ምስል ራሳቸውን የምንስለው ነው ይላል ሩስ ሲያስታውስ። የደረጃ እድገቱንም ሳያገኝ ቀረ። በመሰረቱ ግብ ሊኖረን ወይም ደግሞ በህይወታችን እናሳካዋለን ብለን ከልባችን የምንፈልገው ነገር ቢኖር ጉጉት በቀላሉ በውስጣችን ይቀረጻል። ገና ጠዋት ስንነቃ በህይወታችን በዚህ ሰዓት ሊከሰት ስለሚችል አንድ አስደሳች ነገር እናስብ። ግን ያ ሲባል የግድ ትልቅና ልዩ ነገር መሆን የለበትም። ምናልባት በስራችን ውስጥ የምንወደውና አንድ ነገር ሲሆን ይችላል። ምሳ አብረን ከምንበላ ጓደኞቻችን ይሆናል። የኤሮቢክስ ክፍል ከቤተሰብ ጋር ወጣ ብሎ መዝናናትን ከጓደኞቻችን ጋር መጫወት፣ እንዲህ አይነት ነገሮችም ሊሆኑ ይችላሉ። ያ የሚያስደስተን ነገር ምንም ሆነ ምንም ትልቁ ቁም ነገር ግን ይሄ ነው። ህይወትን በፈዘዘና በተሰላቸ መንገድ ልንገፋበት አይገባም። ሁላችንም ልንዳሳቸው የምንጥራቸው ግቦችና ልማዶች ያስፈልጉናል። እነዚህ ነገሮች ናቸው ወደፊት እንድንገፋፋ በኑሯችን እንድንገሰግስ የሚያደርጉን። ይህም የሚሆንበት ጊዜ ሰዎች በጉጉት ይኖራሉ፣ ተስፋን ይሰንቃሉ፣ እንዲሁም የእውነት አስደናቂ ውጤቶችን ይቀዳጃሉ። ዘመናዊ ድርጅቶች ጉጉት ያለውን ነገር በአመራር ከመቼውም ጊዜ በላይ ይፈልጋሉ የሚሉን እንድሪያስ ናባሮ የተባሉት የቺሊው ሶንዳሳ ፕሬዝዳንት ናቸው። በዚህ መንገድ የአመራርን ማብራራት እንችላለን። አመራር በአንድ የጋራ ዓላማ ስኬት ያብረውን ወደ ቆሙ ሰዎች ጓጉተን የማስተላለፍ ክህሎት ነው።
አንድ መሪ በአንድ ፕሮጀክት ላይ ለሚሰሩ ሰዎች ዛሬ ወይም ነገ ጉጉት እንዲኖራቸው ከፈለገ ሜሞ በመጻፍ ጊዜውን ሳያባክን ይመርጣል። ከነገው ዕለት ጀምሮ ጉጉትን እያንዳንዱ ሰራተኛ እናጸርሳለን የሚል አጉል የካርድ ድንፋታ የትም አያደርስም። ጉጉት መጀመሪያ በመሪው ውስጥ ሊፈጠር የሚገባው መሪ ጉጉት የሌለ ከሆነ ጉጉትን ከየት አምጥቶ በሌሎች ይሰጣል። ያ የማይሆን ነገር ነው ይላሉ ናባሮ። በመሆኑም የስራን ከባቢ ሁኔታን ለመቀየር ከፈለግንም በቅድሚያ ራሳችንን እንቀየር። ራሱ ያልተለወጠ ልጆቹን አይቀርም። ልጃችን ሶከርን በጉጉትና በስሜት እንዲጫወት እንፈልግ እኛው ራሳችን በቅድሚያ ጉጉት ሊኖረን ግድ ይላል። ጉጉት በአይናችን በእንቅስቃሴያችን ቀኑ ሙሉ በመናደርገው ነበር ማለትም በቃላት ብቻ በተቀጣጠለ ሞራል ከምንጽፈው ሜሞ በላይ በሁሉ ነገሮች የሚገለጸው እኔ እንደሚመስለኝ ከሆነ ማንኛውም በአንድ ወቅት ጉጉት ሊኖረን ይገባል። ምንም አይነት ጉጉት የማይሰለ ከሆነ በቁማችን ሙተናል ማለት ነው። አንድን ነገር ለማድረግ ጉጉት እንዳለን ካወቅን በየትኛውም ግብ ለማሳካት በጉጉት መንቀሳቀስ በቀላሉ ይመጣልናል። በጉጉት መንቀሳቀስ ሁሌም ማለት ይቻላል ስኬትን ያስገኛል። ይህን ለማመን ሊከብደን ይሆናል። ነገር ግን የጥሬው መረጃ የሚያመለክተው ይህ እውነት መሆኑን ነው። የቀድሞውን የሊበር ብራዘርስ ኩባንያ ፕሬዝዳንት ዴቪድ ዌቤንጋን ወደ ቢራቸው ሲገቡ በመመልከት ብቻ የነበራቸውን ትልቅ ስሜትና ጉጉት ማንበብ ይችላሉ። አለሁ ባይ ወይንም ደግሞ በልዩ ፈገግታ ወዶ መማረኪያ ጊዜ ቀልብ የሚገዛው አርቲስቱ ነው አይካድም። ነገር ግን በአረማመዳቸውና አንዳች ደስተኞች በእርግጠኝነት ይነበባል። በአይኖቻቸው የጉጉት ስሜት ይፈልቃል። አሁን ያልናቸው ነገሮች ትንንሽና ከቁብ የማይቆጠሩ ቢመስሉ ቢችሉም ብዙዎቻችን ከምንገምተው በላይ ኃይል አላቸው። ሰዎች ገና ሊፍት ውስጥ ሳለን ያነቡናል ይላሉ። ወይ ሴቶቻችን ምን ሆነ ምኑ በቀን ለ24 ሰዓታት ብቻ እነግራቸዋለሁ። ሰዎች ደግሞ ጥሩ የማስታወስ ችሎታ አላቸው። ዌብ ለጥቀው እንዲህ ይላሉ። ይህን የተማረኩት የዩኒቨር ሊቀመንበር ከነበረውና በአንድ ወቅት በህንድ ተክቼው ለተወሰነ ጊዜ የሰራው ስር ዴቪድ ኦር ነው። በወቅቱ ስር ዴቪድ የገበያ ማፈላለግ ዳይሬክተር ነበር። የማውቀው ሰው አልነበረም። ዴቪድ ኦር የማይሄድበት ቦታ የለም። በትልቅ ኒውዮርክ የተያዙ አከፋፋዮች ነበሩ። ወደ አንድ አከፋፋይ ብሄርን ቁጥር ይከቡናል። እኔ ነገሩ ገርሞኝ በህንድ እስኪ ስር ዴቪድ ኦርን የማያውቅ አከፋፋይ ካለ ብዬ እግሬ እስኪ ነቃ ነግጄ ፈልጌያለሁ። ግን አንድም አከፋፋይ ላገኝ አልቻልኩም። ፎቶ ያልተለጠፈበት የአከፋፋይ ቢሮም ነው የጠፋው። ሁሉም የስር ዴቪድ ኦርን ጉጉት ይሰጠን ይሉ ነበረ። ዌብ በዚህ ልክ ትምህርቱ የቀሰሙ ሲሆን የሌበር ብራዘርስ ዋና ስራ አስፈጻሚ ለመሆን ቢችሉም ትምህርቱን አልረሱትም። በዚህ ኩባንያ ያለውን አከፋፋይ ሁሉ አገኛለሁ። 750 ሳይደርሱ አይቀሩም። ሁሉም ያቆኛል፣ ከእኔም ጋር ይገናኛሉ። እኔም ላገኛቸው እቃለዳቸዋለሁ። ከነሱ ጋር መሆንም በራሱ ያስደስተኛል። የሽያጭ ሰራተኞቻቸው ለፋብሪካዎቻቸው ያላቸውን ሰዎች ማግኘት እወዳለሁ። የማልወደውም አንድም ሰው የለም። ቶማስ ዱቤርቲ ኖስታር ባንክ በተባለው የአንዲስ ስቴት የገንዘብ ተቋም ውስጥ በኃላፊነት የሚያገለግሉት ወቅት ነበር። ይህንን ተቋም ፍሌት ፋይናንሻል ግሩፕ ነበር በተባለ ሌባ ተቋም የገዛው። ዶባርቲ ከግዢው በኋላም ስራቸውን ከቀጠሉ ሲሆን በኒውዮርክ ውስጥ የነበረውና ፍሌት ቢዝነስ በሙሉ ይሰሩ ነበር። ታዲያ ብዙም በሚያስገርም ሁኔታ አብዛኛዎቹ በዶከርቲ የሥራ ባልደረቦች ስለተደረገው የአመራር ለውጥ ተጨነቁ። ይህ ያለ ነው ይላሉ ዶበርቲ። ደንበኞች፣ ቤተሰብ ላይ ጓደኞች ስለ ውደቱ ተሰማለህ ብለው መጠየቃቸው አይቀርም። እኔ በጉጉትና በስሜት በነግራቸውም እነሱም ተመሳሳይ ስሜት ያድርባቸዋል። በእኔ እምነትና ሰዎች አጠቃላይ አተያየን ስሜታችንን የሚያስፈልጉን በእለት ወደ ስራ ስንገባ ፊታችንን ብንከሰከስ ብዙ ሰውም ጊዜ ሳይወስድበት ይሆናል። ነገር ግን ወደ ሊፍት ስንገባ ሁሉም ስቀን ሰላም ብንል ሰዎች ያሉን ያስታውሳሉ። ለመሆኑ እንዲህ ብናደርግ ወደ ሌሎች የሚተላለፉ ስሜት ስለሆነ ደስ ይላል። የኛው ባህሪያችን በተመለከተ የምንወደው አንድ ነገር እንዳለ ግምት እንዲያሳድሩ ያደርጋል። አብዛኛዎቹ ስራዎች ላይ የሚወደድ ነገር እንዳለ ይታወቃል። ትልቁን እውነታ ግን እንድናካሄድ አንዳንድ ስራዎች ያስጨንቃሉ። ይህም ከኛ ባህሪ ከነህሎቻቸው ከግቦቻችን ወዘተ ጋር አይሄዱም። እርስዎ እንደዚህ አይነት ሁኔታ ውስጥ የሚገኙ ከሆነ ይህን ማስተካከል የግድ አንድ ነገር ማድረግ ይኖርብናል። በህይወትም በስራም ደስተኛ ካልሆኑ እውነተኛ ጉጉት ሊኖሩ አይችልም። ብዙ ሰዎች ደስታ ባለማግኘታቸው ከስራ ተቀያይረዋል። ይህ ምንም አያሳፍርም። ይልቅም የሚያሳፍረው የማይወዱት ወይ የማይመች ስራ ውስጥ ሆኖ መቆጨት ነው። ከስራ እንቀይር፣ ስራ እንፈልግ ወይም ደስታን እንፍጠር። ለስራችን ስልች ከሆነ አብረን ያሉ ሰዎችም ይሰለቻቸዋል። አጉል አሽሙርና ተግዳራሪነት የሚያቀናን አይነቶችም ብንሆንም ይሄው ስሜት በሌሎች ይተርፋሉ። እኛ
በረድና ረጋ ብለን ያሁንን ይሁን አይፈነዱብንም። ስለዚህ በጉት የሚያስፈልጉን የኛ ጉጉ በመሆኑ በዙሪያችን ባሉና በሌሎች ላይ የሚፈጠረውን ተጽዕኖ እንመልከት። ሰዎች እኛን ስለመከታተል ይጓጓሉ፣ ይበልጥ ምርታማ ይሆናሉ። ስሜት ቀዝቀዝ ካሉ ሀሳቦች የበለጠ ኃይል እንዳለው እናስታውስ። ልባዊ የሆነ ስሜት ደግሞ በአንድ ሰው ወደ ሌላ ሰው ይዛመታል። የጉጉትን ኃይል ፈጽሞ አሳንሰን አንመልከት።